Welcome back, kings and queen. Welcome back again to the channel, guys. Let's check out the latest development that is currently happening here in Ethiopia. A lot of people have been saying there is nothing going on in Ethiopia, that there is no country coming in to collaborate with Ethiopia. But let's shock them. Let's shock them, guys. Let's share this video with them, then we'll be right back. አርጀንቲና ከኢትዮጵያ ኒውክሌር ዘርፍ ጋር ምን እየሰራች ነው? ይህ ስብሰባ ለወደፊቱ አፍሪካ ምን ሊጠቅማት ይችላል? ኢትዮጵያና አርጀንቲና በኒውክሌር ኃይል ላይ ትብብራቸውን እያጠነከሩ ነው። የአርጀንቲና አምባሳደር በአዲስ አበባ የሚገኘውን የኢትዮጵያ ኒውክሌር ኢነርጂ ኮሚሽን ዋና ጽሕፈት ቤትን ጎብኝተዋል። በዛም ከኮሚሽነር ሳዶካን ደበበ ጋር ኢትዮጵያ እንዴት የኒውክሌር ፕሮጀክቷን ልታዳብር እንደምትችል ትልቅ ውይይት አድርገዋል። አርጀንቲና በሰላማዊ የኒውክሌር ቴክኖሎጂ አጠቃቀም ላይ ከ10 ዓመታት በላይ እንዳላት እንደ ካሪም ያሉ ዘመናዊ አነስተኛ ሪአክተሮች እየሰራች ትገኛለች። ኢትዮጵያ እነዚህ ልምዶች መጠቀም ትፈልጋለች። በዋነኝነት ትኩረቷን ያደረገችው ቴክኖሎጂ ማስተላለፍ፣ የኒውክሌር ኃይልን ለህዝብ ተጠቃሚነት ማብቃት፣ የሰው ኃይል ስልጠና እንዲሁም የህግ ቁጥጥር ስርዓትን ማጠናከር ነው። ይህ ጦርነት አይደለም። ስለ ኃይል፣ ስለ ህክምና፣ ስለ ምርምር እንዲሁም ስለ ረጅም ጊዜ ምርታማነት አፍሪካ ወደ አዲስ ቴክኖሎጂ ዘመን እየገባች ነው። ኢትዮጵያ የራሷን መንገድ እያቋቋመች ነው። ሞር እንደዚህ አይነት ኢንፎርሜሽን የምትፈልጉ ከሆነ ፎሎ በማድረግ ቤተሰባችንን ይቀላቀሉ። ለምን ዓለም አቀፍ መሪዎች ኢትዮጵያን እየጎበኙ እንደሆነ ላብራራላችሁ። የቱርክ፣ የጣሊያን፣ የህንድ እንዲሁም የእስራኤል መሪዎች በባለፉት ሳምንታት ኢትዮጵያን ጎብኝተዋል። ኢትዮጵያ ዛሬ ላይ የታሪክ ባለቤት ብቻ አይደለችም። ከአፍሪካ ፈጣን እድገት ያላቸው ኢኮኖሚ መሃል አንዷ ነች። ከ120 ሚሊዮን በላይ ህዝብ ትልቅ ገበያ ነው። መሪዎች ለጉብኝት ብቻ አይመጡም፣ ኦፖርቹኒቲ ለማየትም ጭምር። ኢትዮጵያ በአመት ከ6 እስከ 8% ድረስ እድገት አሳይታለች። በ10 ዓመት ውስጥ ብቻ ወደ 40 ሚሊዮን የአሜሪካ ዶላር በመንገድ፣ ባቡር እንዲሁም ኢንዱስትሪዎች ላይ ኢንቨስት ተደርጓል። ታዲያ እነዚህ መሪዎች ለምን ወደ ኢትዮጵያ መጡ? ቱርክ በኮንስትራክሽንና በኢንዱስትሪ በእጅጉኑ እየሰፋች ነው። ህንድ በመድኃኒትና በኢንዱስትሪ ወደ ሀገራችን በኢንቨስትመንት እየገባች ነው። ጣሊያን ንግድና የኢንዱስትሪ ግንኙነትን በእጅጉኑ እያጠናከረች ነው። እስራኤል በቴክኖሎጂና በግብርና እየተባበረች ነው። ቀላል ጉብኝት አይደለም፣ የረጅም ጊዜ ስትራቴጂ እንጂ። ኢትዮጵያ ከዚህ በኋላ በታሪኳ ብቻ አትታወቅም፣ በእድገቷና በምታመጣቸው እድሎች በዓለም እይታ ውስጥ እየገባች ነው። ዓለም እየተመለከተችን ነው። ጥያቄው እኛ እንደ ህዝብ ምን እየተዘጋጀን ነው? ተጨማሪ የኢትዮጵያን ኢኮኖሚ ኢንፎርሜሽን የምትፈልጉ ከሆነ ፎሎ በማድረግ ቤተሰባችንን ይቀላቀሉ። And I want to tell you something man, here in Ethiopia, Addis Ababa. This is a bridge. You see? Unbreakable glass bridge here in Ethiopia, Addis Ababa. Actually, there's a river down there. You see? I can literally see the water down there. And we're inside. It's a bridge, man. It's a bridge. Ethiopia, Addis Ababa. You can see the water is just flowing, going the other side. It's a bridge. It's just a bridge in Ethiopia, Addis Ababa, man. Africa. Ethiopia is making us proud and it's making wonders. You see? There's the water running down the other side. Everyone is just excited for this. Wow. Everyone is excited. Are you happy? Everyone is happy. Wow, my God, man. Are you happy as an Ethiopia? Yes. Wow. Very happy to see. When was this constructed? I think it is recently, maybe for a year or something like that. Okay. Wow. That's good. My God. It's crazy. South Africa or Ethiopia? Ethiopia. Incredible nature, incredible people, just a vibe. የዓለም ኃይል ካርታ እየተቀየረ ነው።
ጃፓንና አሜሪካ ከ100 ቢሊዮን በላይ የሚፈጅ የኒውክሌር ፓወር ሊጀምሩ ነው። ጃፓንና አሜሪካ የኢኮኖሚ ግንኙነታቸውን በደንብ እያጠናከሩ ነው። ጃፓን ከ550 ቢሊዮን የአሜሪካን ዶላር በጀት ካደረገችለት ኢንቨስትመንት ውስጥ የኒውክሌር ፓወር ፕሮጀክት ትልቁን ድርሻ ይይዛል። ይህ ፕሮጀክት በዌስቲንግሃውስ ኤሌክትሪክ ኩባንያ የሚመራ ሲሆን ከ100 ቢሊዮን የአሜሪካ ዶላር በላይ የኒውክሌር ሪያክተሮች ላይ ኢንቨስት ያደርጋል። የነዚህ ፕሮጀክቶች መገንባት ምክንያቱ አንድ ብቻ አይደለም። የዓለም አቀፍ ውጥረት፣ የነዳጅ ዋጋ አለመረጋጋት እንዲሁም የአርቲፊሻል ኢንተለጀንስ የዳታ ማዕከሎች ከፍተኛ የሆነ የኤሌክትሪክ ፓወር መፈለጋቸው ነው። ለዛም ነው ሀገሮች ካሁኑ የወደፊቱን ኤሌክትሪክ ፓወር ላይ ኢንቨስት እያደረጉ ያሉት። በቅርቡ የጃፓኑ መሪና ዶናልድ ትራምፕ በዋሽንግተን ዲሲ በሚያደርጉት ስብሰባ ላይ አዳዲስ ስምምነቶችን እንደሚያጸድቁ ይጠበቃል። ጥያቄው አንድ ነው። የወደፊቱን ኤሌክትሪክ ፓወር የሚመራው ሀገር የዓለምን ኢኮኖሚ ይቆጣጠራል ወይ ነው? እናንተ ስለዚህ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሞር እንደዚህ አይነት ኢንፎርሜሽን የምትፈልጉ ከሆነ ፎሎ በማድረግ ቤተሰባችንን ይቀላቀሉ። Hello. Ndetna. How you doing? Good. What are you up to? What's your name? My name Nice is to meet you. Suntafado. Suntafano. Yeah. My name is Aman. Aman. My name is Israel. Red. Israel. Wow. Israel. Like the country. Oh, nice. His name's Israel. My name's Iran. You're working today? Okay. All right. Have a good day, guys. Hey, brother. What about this? How you doing? I'm good. You're a very strong man. Yeah. You been going to the gym? Yeah. Oh, nice. Nice. Wow. You are so amazing. What's your name? My name is Brock. Brock. Where you come from? England. UK. Yeah. Nice to meet you, brother. Ethiopia. Thank you so much. See? If you go with the good energy, people will also give you good energy. Hey, Come please. salam. How And are you? You are from where? I'm from England. England. Last week I was one England lady. Oh, nice. She came from England. She Yeah. What's your name? Her name Habibi. Habibi. Habibi, yeah. Like Habibi, come to Ethiopia. Yeah, she came to Ethiopia. Just how is life in Ethiopia? It's good? Good, yeah. Okay, We like- amazing. Nice to meet you. So all those Westerners that are saying there is nothing actually going on in Ethiopia, shame unto you all. You guys need to visit Africa. You guys need to come down to Africa and see for yourself how Africa is, how beautiful the continent is. Don't stay back in your Western world and think there is nothing good about Africa. Don't stay back there and think Africa is just behind, or Africans we do not have electricity, or we do not have water, or we do not have good environment. Just take a look at Ethiopia. Ethiopia is changing the narrative. A lot of countries are coming in to collaborate with Ethiopia. A lot of countries are coming in to gain something from Ethiopia. Even the people of Ethiopia, they've been law-abiding. I've never heard of any negative thing about Ethiopia. Guys, let me know what you think in the comment section. Don't forget to like this video. Please always share this video and subscribe to the channel.